የጌታ ሰላምና ጤና ይብዛላችሁ። እንደምን ቆያችሁ ውድ ወዳጆቻችን? እግዚአብሔር ስሙ ይባረክ። በዚህ የጸሎት ጊዜ አብረን እንድንጸልይ፣ እግዚአብሔርን እንድንጠይቅ፣ እንድንማልድ እግዚአብሔር ጊዜን ሰጥቶናል። አብረን እንጸልያለን። የእግዚአብሔር ቃል እንደዚህ ይላል። በሁለተኛ ነገሥት ምዕራፍ 8 ከቁጥር 1 ላይ ስናይ ሱናማይቱ ሴት በዘመናቸው ወይም ባሉበት ጊዜ ረሃብ በሆነ ጊዜ ኤልሳዕ ከዚህ ከረሃቡ ዘመን ዘወር እንድትል፣ ከችግሩ ዘመን ዘወር እንድትል ገና ሊመጣ ያለውን ያውቅ ስለነበረ የእግዚአብሔር መንፈስ ይነግረው ስለነበር ሱናማይቷን ከነ ቤተሰቦችሽ ወደ ወደድሽው ሀገር ሂጂ፣ በዛን 7 ዓመት ተቀመጪ። ከ7 ዓመት በኋላ ግን እግዚአብሔር ይሁዳና እስራኤል እግዚአብሔርን ስላስመረሩ ከሱ ዘንድ የመጣው ረሃብ እስኪወገድ ድረስ ወይም ደግሞ በበረከት እስኪለወጥ ድረስ ለ7 ዓመት ያክል በዛ ቆይ ብሎ ተናገራትና እሷም ሄደች ይላል የእግዚአብሔር ቃል። ሄደችና 7 ዓመት በፍልስጤም ሀገር ተቀመጠች ይላል። ከ7 ዓመት በኋላ ግን ተመልሳ መጣች። ተመልሳ በመጣች ጊዜ ስለ እሷና ስለ ኤልሳዕ ተአምራት ለንጉሱ የኤልሳዕ ሎሌ ጌያዝ ይናገር ነበረ። ጌያዝ ያወራ ነበረ ስለ እሷ። ኤልሳዕ ልጇን አስነሳላት፣ ከሞት አስነሳላት፣ በዛን ዘመን ተአምር የተደረገላት ሴት ናት እያለ ሁለተኛ ነገሥት ምዕራፍ 4 ላይ ያለውን ይተርክ ነበረ። ንጉሱም ያንን እያወራላት እያለ ጌያዝ ለንጉሱ ስለ ኤልሳዕ ስለ መንፈሳዊ ሕይወቱ የእግዚአብሔር መንፈስ በሱ ላይ በተአምራት ይሰራ እንደነበረና ለሷ ደግሞ የተደረገላትን ተአምራት ጌያዝ ለንጉሱ ያወራ ባለበት ጊዜ 7ኛው ዓመት ነበርና በተመለሰችበት ወር ነበርና ለንጉሱ ልትናገር መጣች። ለንጉሱ ይሄው 7 ዓመት እንግዲህ ሄጄ መጣሁኝ። አሁን እግዚአብሔር ምድሪቱን ስለጎበኘ 7ኛው ዓመት ሲያልቅ ተመልሻለሁ። ስለዚህ ስመጣ ቤቴም የለም፣ የነበረኝ መሬትም የለም፣ ነገሮቹ ሁሉ ተዛብተዋል ወይም ተወስደዋል ለማለትና ለመጮህ ወደ ንጉሱ ስትመጣ ስለሷ ይናገር ስለነበረ ጌያዝ እንዴ ንጉሥ ሆይ እኔ እኮ ስነግርህ የነበረችው ወይም ስመሰክርልህ ስለ እሷ ስናገር የነበረችው ሴት ይቹትና ብሎ ለንጉሱ አሳያት ይላል የእግዚአብሔር ቃል ስናነበውና በዛን ጊዜ ንጉሱ ምን ፈልገሽ ነው ሲላት እንግዲህ ነገረችው። የሄደችበትን የመጣችበትን ስትነግረው በቃ እኔ ደግሞ አንቺ ተአምር የተደረገልሽ የእግዚአብሔር ወዳጅ ነሽና እግዚአብሔር ስለወደደሽ ያንን ሁሉ ተአምር ያደረገልሽ ሴት ናት ብሎ በማሰብ እንዲመለስላት 7 ዓመት የተጠቀሙት የመሬቱ ጥቅም ያመረተው የምርቱ አይነት የኖሩበት የመሬቱ ክራይ የተለያዩ ነገሮች ሁሉ እንዲመለሱላት ንጉሱ አዘዘ ይላል። ጌታ ስሙ ይባረክ። በሁለተኛ ነገሥት 4 ላይ ለኤልሳዕ ሰገነቷን አዘጋጅታ ሰጥታ ስለነበረ የእግዚአብሔርን ሰው አሳርፋ ስለነበረ ያንን ውለታ እግዚአብሔር መልካም ነገሯን ቆጥሮ እዚህ ጋር ደግሞ በችግር ዘመን በረሃብ ዘመን ሰው ሁሉ የራሱን ልጅ ቀቅሎ በሚበላበት ዘመን የዶሮ ኩስ ይገዛና ይበላ በነበረበት ዘመን የአህያ ጭንቅላት ይበላበት በነበረበት ዘመን እሷ ግን ከረሃቡ ተሳታፊ እንዳትሆን ወይ ደግሞ የረሃቡ ተጠቂ እንዳትሆን በእግዚአብሔር ሰው በኩል እግዚአብሔር መልእክትን ሰጣት። ለምን? መልካም ነገር አድርጋ ስለነበረ፣ በጎ ነገር አድርጋ ስለነበረ ያንን እግዚአብሔር ለካስ በሰማዩ መዝገብ መዝግቦት ነበር። ያ መልካም ነገሯ መልካምን ነገር ወለደላትና ተመልሶ እንዲሰጣት የተወሰደው የተረሳው እንግዲህ 7 ዓመት ሙሉ የተወችው ንብረቷ፣ ሀብቷ፣ መሬቷ ቤት ሊኖራት ይችል ይሆናል። ምናልባት ቤቷን ፈርሶ ሊሆን ይችላል እሷ ስትመለስ። ነገር ግን ሁሉ ተቆጥሮ እንዲመለስላት አለ። ዛሬም ይህንን ቃል በማሰብና በዚህ ቃል መሰረት በመሆን እግዚአብሔር አምላክ የእኛን ሕይወት በመልካምነት እንዲሞላው
እግዚአብሔር የሚያስበው እግዚአብሔር የሚታደግበትን በሰማያዊ ስፍራ በእግዚአብሔር መስዋዕት ወይም ደግሞ በእግዚአብሔር ፊት ታሳቢነትን የሚያመጣ የእግዚአብሔርን ቃል የእግዚአብሔርን እውነት የእግዚአብሔርን መንፈስ የምናደርግበትን መንፈስ እግዚአብሔር እንዲሰጠን እንጸልያለን። ሃሌሉያ። ምክንያቱም ይሄንን ቃል እግዚአብሔር ለኛ ሲሰጠን በዚህ በጆሮአችን እንድንሰማ እግዚአብሔር ሲፈቅድ ልቦቻችንን ሊያቀና ፈልጓል። ለልቦቻችን መልካምን ሊያለማምድ ፈልጓል። ክፉ ላደረጉብን ራሱ መልካምን እንድናደርግ እግዚአብሔር ፈልጓል ማለት ነው። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም እንጸልያለን። ይህንን መንፈስ ወደ ልባችን እንዲያመጣ መልካምን በማድረግ ክፉ ላደረጉልን መልካምን መመለስ እንዲያለማምደን እግዚአብሔር በደል መቁጠርን እንዲያስረሳን እግዚአብሔር አምላክ መንፈሱን ስንለምን የሚረዳን ጸጋ ይሰጠናልና በኢየሱስ ክርስቶስ በኩል እንጸልያለን። አባታችንም ይመልስልናል። ስለዚህ ይህንን ድምጽ የምትሰሙ ሁሉ በእግዚአብሔር ፊት አብረን እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር የዘላለም አባት ሆይ በኢየሱስ ክርስቶስ ስም አቤቱ በዚህን ጊዜና በዚህን ሰዓት ጌታ ሆይ የሰጠህን የእውነት ቃል ጌታ ሆይ ልባችንን ሊለውጥልን ፈልገናልና ወደ አንተ ቀርበናል። እግዚአብሔር አምላክ ሆይ አቤቱ ከክፉ የሸሸ ክፉ ላደረገበት መልካምን የሚያደርግ አቤቱ ቂምን የማይቆጥር በደልን የማይቆጥር በምህረት የተሞላ በፍቅር የተሞላ የእግዚአብሔርን ጌታ ሆይ ቃል የሚተገብር ልብ እንድትፈጥርልን ዳዊትም እንደተናገረ አቤቱ እግዚአብሔር አምላክ ሆይ ንጹህ ልብን ፍጠርልኝ ብሎ እንደተናገረ ዛሬም ጌታ ሆይ በዚህ ዘመን ንጹህ ልብን እንድትፈጥርልን መልካም ልብን እንድትፈጥርልን አቤቱ እግዚአብሔር አምላክ ሆይ ልባችን መልካም እርሻ መሆን ሲጀምር እግዚአብሔር አምላክ ሆይ መልካም እርሻ ይሆናልና በመልካም እርሻ ላይ ጌታ እግዚአብሔር የተዘራው ዘር እግዚአብሔር አምላክ ሆይ 130ና 60 እንዳፈራ ቃል ይናገራልና በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ልባችን መልካም እርሻ መሆን እንዲችል መልካም ነገርን የሚያበቅል መሆን እንዲችል አቤቱ 30ና 60 100 የሚያፈራ እግዚአብሔር አምላክን ደስ የሚያሰኝ በክፉ ቀን ጌታ ሆይ እግዚአብሔር እንዲታደገን የሚያስነሳ የሚያነሳሳ የእግዚአብሔርን ልብ ወደኛ የሚመልስ የእግዚአብሔርን ፊት ወደኛ የሚመልስ መልካም ተግባሮችን የምናደርግበት የእግዚአብሔር ጸጋ ወደ ህይወታችን እንዲመጣ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አባት ሆይ በዚህ እውነት ጌታ ሆይ እንድታስታጥቀን በዚህ እውነት ጌታ ሆይ መልካም አድራጊዎች እንድታደርገን በዚህ እውነት እግዚአብሔር አምላክ ሆይ ለትውልድ የምንተርፍ ሰዎች እንድታደርገን በጌታ በኢየሱስ ክርስቶስ ስም እንጸልያለን። የሰማይ አምላክ እግዚአብሔር ሆይ በዚህ ቃል መሰረት ልባችንን ስለምታቀና መልካምን በማድረግ መልካም ስለምንቀበል አቤቱ እግዚአብሔር አምላክ ሆይ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ተብሎ እንደተጻፈ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም በዚህ ቃል እውነት አቤቱ በጎን እያደረግን መልካምን እያደረግን ካንተ ከእግዚአብሔር ደግሞ ብድራታችንን መልካም ነገር እንድንቀበል በክፉ ዘመን የምንሸሸግበትን እግዚአብሔር ሆይ አቤቱ መልካም መዝገብ እንድናከማች በኢየሱስ ክርስቶስ ስም እንድትረዳን እንጸልያለን። ይህን ሁሉ ስለምታደርግ በጸጋ መንፈስ ስለምትረዳን መልካም ልብን ስለምትፈጥርልን መልካም ማድረግን ስለምታለማምደን በጌታ በኢየሱስ ስም ይባረክ። መንፈስ ቅዱስ አንተ ትልቅ ነህ፣ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ስለሰማህን ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን። ይህንን ጸሎት አብራችሁን የጸለያችሁ አብራችሁ ያላችሁ እግዚአብሔር ይባርካችሁ። ጌታ በረዳኝ መጠን ጸሎቶችን ወደ ልቤ በመጣው ቃል እንጸልያለን። እግዚአብሔር ደግሞ መልካም ነገር ያደርግልናል። ጌታ ኢየሱስ ይባርካችሁ። በሌላው እስከምንገናኝ ድረስ ተባረኩ። በሰላም ቆዩ።